ሰላም ጤና ይስጥልኝ እንዴት ናችሁ? ኤንጅል ነኝ። ይህ ህይወት በውጭ ሀገር የሚል የዩቲዩብ ቻናሌ ነው። በዚህ ቻናሌ ላይ ስለተለያዩ የውጭ ሀገር ህይወቶች የምንወያይበት ነው ማለት ነው። በዚህ አጋጣሚ ለቻናሌ አዲስ ለሆናችሁ ቻናሌን ሰብስክራይብ በማድረግ ትቀላቀሉ ዘንድ እጋብዛችኋለሁ። ዛሬ እንግዲህ ይዤላችሁ የመጣሁት በብዙዎቻችሁ ጥያቄዎች መሰረት ስለ አልባንያ ነው። ከዚህ ቀደም ስለ አልባንያ የሚል አንድ ቪዲዮ ሰርቼ ነበር። ያው ግን ብዙዎቻችሁ አላያችሁትም መሰለኝ። ድጋሚ ያው ስለጠየቃችሁኝ እንግዲህ ድጋሚ ይሄንን ቪዲዮ ይዤላችሁ መጥቻለሁኝ ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁ ትቆዩ ዘንድ ጋብዛችኋለሁ። ኤንጅል ነኝ። ይህ ህይወት በውጭ ሀገር የሚል የዩቲዩብ ቻናሌ ነው። በዚህ ቻናሌ ላይ በውጭ ሀገር ህይወት ላይ እና ወደ ውጭ ሀገር ለመውጣት ለምትፈልጉ የተለያዩ ጉዳዮችን በማንሳት የምንወያይበትና የምንማማርበት ነው። እናንተም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ አልባንያ ማለት በኢሮፕ ያው የምትገኝ ሀገር ናት። EU ውስጥ ያለችም እናም ያው ኢኮኖሚያቸው አነስተኛ ከሚባሉ እንግዲህ አገሮች ውስጥ ነች ማለት ነው። ያው በረጅም ጊዜ እንደምናውቀው የኢሮፕ ትልቅ ሀገር የምትኖሩ ሰዎች አልባንያ ምንድነው ምናምን ልትሉ ትችላላችሁ። ግን እኔ ይሄንን ቪዲዮ የምሰራው አዲስ ለምትመጡ አዲስ ለሆናችሁ ትልልቅ ሀገሮች ላይ የሞከራችሁ ወይም ብዙ ሀገሮች ላይ ሞክራችሁ ኦፖርቹኒቲው ላላገኛችሁ የመውጣት እና እነዚህ የትናንሽ ሀገራት ኦፖርቹኒቲ ያላችሁና መውጣት ለምትፈልጉ ልጆች ነው እንግዲህ ይሄን ቪዲዮ የምሰራውና ለእናንተ ነው እንግዲህ ይሄንን ማስረዳው ማለት ነው። እና ምንድነው እዚህ ጋር ማለት የምፈልገው ትልልቅ ሀገሮች ላይ ሄዳችሁ ማለት የምትፈልጉት ነገር ተሟላ ተሳክቶላችሁ ህይወታችሁ ተቀይሮ እናንተንም ቤተሰቦቻችሁንም ቀይራችሁ ትኖራላችሁ ማለት አይደለም። ትልልቅ ሀገር ላይ እንደውም ምንድነው በአሁኑ ሰዓት በጣም የሰው ፍሰት ስላለ ጥሩ ስራ እንኳን ለማግኘት በጣም ከባድ ነው። ትንንሽ ስራዎች ነው የምታገኙት። በዛ ላይ ደግሞ ስራም ሰርታችሁ የምትከፍሉት ገንዘብ የሚከፈላችሁ ገንዘብ ብዙም ቢሆን የምታወጡትም ወጪ ደግሞ ያው ብዙ ነው። ላይፉ ኤክስፔንሲቭ ነው፣ ውድ ነው ማለት ነው ትልልቅ ሀገሮች ላይ። ኤንጅል ነኝ። ይህ ህይወት በውጭ ሀገር የሚል የዩቲዩብ ቻናሌ ነው። በዚህ ቻናሌ ላይ በውጭ ሀገር ህይወት ላይ እና ወደ ውጭ ሀገር ለመውጣት ለምትፈልጉ የተለያዩ ጉዳዮችን በማንሳት የምንወያይበትና የምንማማርበት ነው። እናንተም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ትንንሽ ሀገሮች ላይ ግን ያው ምንድነው ትንንሽ ገንዘብ ነው የሚከፍሉት፣ ዝቅ ያለ ገንዘብ ነው የሚከፍሉት። ግን እንደዛም ዝቅ ያለም ገንዘብ ደግሞ ቢከፍሏችሁ ኑሮና ላይፉ ዝቅተኛ ነው ማለት ነው። ኤክስፔንሲቭ አይደለም ማለት ነው። እና እንግዲህ መጣት የምትፈልጉ ሰዎች ይሄንን ነገር በደንብ ያው አጥብቃችሁ ማወቅ አለባችሁ ማለት ነው። እና በተለይ እንግዲህ ያው ሁሌ እንደምለው እኔ በህጋዊ መንገድ የምትመጡ ሰዎች በትምህርት፣ በስራ፣ በስኮላርሺፕ ወይ በጋብቻ ለምትመጡ ሰዎች እንግዲህ ጥሩ ነው ማለት ነው። መታችሁ የራሳችሁን ህይወት ቀጥታ ነው የምትጀምሩት። ምንም የምትንገላቱት ነገር የለም ማለት ነው። እና ያው እንግዲህ መታችሁ ለምሳሌ በስራ የምትመጡ ሰዎች መታችሁ ቀጥታ ስራችሁን ነው የምትጀምሩት ማለት ነው። ይሄ በጣም ጥሩ ኦፖርቹኒቲ ነው። እና ትንሽ ነው የሚከፍሉት ገንዘብ፣ ትንሽ ሀገር ነው ብላችሁ ምንም አይነት ስሜት ተሰምቷችሁ ይሄን እድላችሁን እንዳታስመልጡ ማለት ነው። ጨርሱ። እንደዚህ ፕሮሰስ ያላችሁ ለምሳሌ በትምህርትም ሆነ በስራም ያገኛችሁ ልጆች ጨርሱ ፕሮሰሳችሁንና ያው መታችሁ ህይወቱን ታዩታላችሁ ማለት ነው። እና አንዳንድ ጊዜ ያው ማሰብ ያለባችሁ ነገር ደግሞ ምንድነው ትልልቅ ሀገር ስለሄዳችሁ ላይፍ ተስተካክሎ ትኖራላችሁ ማለት አይደለም። እና ብዙ ውጣ ውረዶች ብዙ ነገሮች አሉ። ያው ከወጣችሁ በኋላ ነው ያን ነገር ብዙ ነገር የምታዩት ማለት ነው። እና እናንተ እንደምታስቡት ህይወት ላይክ አገር ውስጥ ሆናችሁና ከዛ ደግሞ ስትወጡ ያለው ህይወት ላይፉ በጣም የተለያየ ነው። እና የግድ ትልቅ ሀገር የሚኖር ሰው ጥሩ ህይወት ይኖራል፣ ኑሮ ተመቻችቶለት ይኖራል ማለት አይደለም። እና ያገኛችሁትን ኦፖርቹኒቲ ትንንሽ ሀገሮች ላይ የምታገኙትን ኦፖርቹኒቲ ተጠቀሙበት ነው እንግዲህ ያው የኔ ምክሬ ማለት ነው። ምክንያቱም ይሄን የምላችሁ ለምንድን ነው ብዙ ጊዜ በተለይ በአሁኑ ሰዓት ትልቅ ሀገሮች ላይ ኦፖርቹኒቲ የማግኘቱ መንገድ በጣም የጠበበ ነው። ስለዚህ በትንሽ ሀገሮች የምታገኙትን ኦፖርቹኒቲ ተጠቅማችሁ መታችሁ ላይፉንም ያለውን ነገርም እየሰራችሁ ያው ህይወታችሁን ኑራችሁን ለመቀየር መሞከር ነው ማለት ነው። እና ሌላው ደግሞ ምንድነው ለአንድ ሰው እንግዲህ የተስማማበት ሀገር ለአንድ ሰው ወይ ያልተስማማው ሀገር
ለእናንተም አይስማማም ማለት አይደለም። ይሄን ነገር ባይዘው ብዙ ቪዲዮዎች ላይ እላችኋለሁ። የየሁሉም ህይወትና ቻንስ የተለያየ ነው እና ለአንድ ሰው ይሄ አገር ባይስማማ ለእናንተ ደግሞ ሊስማማ ይችላል። ምክንያቱም ቻንስና እድል ነው። አንዳንዴ ህይወት እድልና ቻንስ ነው እና እንጂ ትልቅ ሀገር ስለሆነ ትንሽ ሀገር ስለሆነ አይደለም። ለምሳሌ አሁን አንድ ምሳሌ ልገልጽላችሁ። ዱባይ አሁን በጣም አሪፍ ሀገር ነው። አሁን ኢቭን እኛ አሁን ከዚህ ከአውሮፓ ራሱ በጣም እንግዲህ ብዙ ባለሀብቶች እየሄዱ የሚኖሩባት ሀገር ነች ዱባይ። ግን ዱባይ ደግሞ በጣም ብዙ ኢትዮጵያዊ አለ እና ሁሉም ጥሩ ህይወት ነው የሚኖረው፣ ሁሉም ደስተኛ ነው አይደለም። ያው ብዙ እንግዲህ ይሄንንም የምላችሁ ብዙ ከተለያዩ አገሮች ያው ከአረብ ሀገሮች ያሉ ሰዎች ያው አስተያየት ስለሚጻፍልኝ ወደ ሌላ ሀገር መሄድ ስለሚፈልጉ ብዙ ነገር ያው የምሰማው ነገር ስላለም ነው እንግዲህ ይሄንን ብዬ የምላችሁ ማለት እና ይሄን ያልኳችሁ አዝ ኤን ኤግዛምፕል ነው እንጂ ያው እና ኤግዛምፕሉን ያው እናንተም ትምህርት እንዲሆናችሁ አት ሴም ታይም ነው እንግዲህ እየገለጽኩላችሁ ያለሁትኝ ማለት ነው። እና ከሀገሩ ጋር ምንም ጉዳይ አይኖራችሁም። እናንተ አነሰ ሀገሩ እናንተ እድላችሁ ከሆነ እዛ ሀገር ላይ ሄዳችሁ በቃ ሚሊዮነር ሆናችሁ ሰርታችሁ ትንንሽ ሀገር ላይ ሄዳችሁ ሚሊዮነር ሆናችሁ ሰርታችሁ የምትኖሩበት ቻንስ ሊኖር ይችላል። እና ቻንሳችሁ አንድ ሀገር ላይ ካልሆነ ሌላም ሀገር ላይ አይሆንም ማለት ነው። አገሩ ስላደገ አገሩ ስላነሰ አይደለም ነው እና ያው የእናንተ የህይወት ቻንስ ጉዳይ ነው ማለት ነው። እና እንግዲህ ትንሽ ሀገሮች ላይ የምታገኙ ሰዎችም እንደዚህ እያላችሁ አሁንም እንግዲህ ድጋሚ እነግራችኋለሁ እንትዳችሁን አታስመልጡ እላለሁኝ። እንግዲህ ለዛሬ ይሄንን ነው ይዤላችሁ የመጣሁትኝ። ሌሎች እንግዲህ ጥያቄዎች አንዳንድ ነገሮች ካሏችሁ ደግሞ እንደዚህ አስተያየት ላይ ጻፉልኝ። ያው እኔም ቪዲዮዎችን ይዤላችሁ እቀርባለሁኝ ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁኝ። እንግዲህ ቻናሌ አዲስ ነው፣ ያው ሰብስክራይብ በማድረግ ተባበሩን ዘንድ ጠይቃችኋለሁ። ቪዲዮዎችን ደግሞ እያያችሁ ቪዲዮዎችን ላይክ ታደርጉ ዘንድ ጠይቃችኋለሁ ማለት ነው። ሁላችሁ በያላችሁበት ሰላም ሁኑልኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻው፣ ባይ ባይ።